ልጆቻችንን አናወዳድራቸው። ውይ ምን አለበት እንደ እህት ብትሆን፣ ምን አለበት አንቺ እንደ እከሊት ልጅ ብትሆኚ። አታያቸውም እንዴ እነሱ እንዴት እንደሚሰሩ፣ እነሱ መጽሐፍ እንዴት እንደሚያነቡ፣ እነሱ እንዴት እንደሚያጠኑ። አታዩትም እንዴ እሱ ስፖርት እንዴት ጎበዝ እንደሆነ፣ እንዴት ለወላጆቹ እንደሚታዘዝ። ምንም ነገር ሊሆን ይችላል። ያንን ስንል እኛ ሀሳባችን ምንድን ነው? ይህንን መልካም ነገር ስለሌላ ልጅ ስንናገር ልጆቻችን ያንን ነገር አይተው ውስጣቸው በርትቶ የተሻለ እንዲሆኑልን የምንመኘው። ግን እንደዛ በምናደርግበት ጊዜ ማወዳደሩ ለልጆቻችን የሚሰጠው መልእክት ተቃራኒውን ነው። በቂ አይደላችሁም የሚል ነው። ስለዚህ ልጆቻችንን ይጠቅማቸዋል ብለን ያሰብነው ይጎዳብናል። ስለዚህ ልጆቻችንን አናወዳደር። እኔ በቃ ባንቺ እተማመናለሁ የሚለውን ነገር ልጆቻችን አይሻለሁ፣ ሰማሻለሁ፣ ስትጥሪ አያለሁ፣ በርቺ ስንል ልጆቻችን ይበረቱልናል። ስለዚህ እከሌ እያለን የምናወዳደረውን ትተን ቤት ውስጥ ሊሆን ይችላል ወንድምና እህት መሀል እንደዛ የምናደርገውና አንደኛ ልጆቻችን ቀደም እንዳልኩት ስለ ራሳቸው ያላቸው ግምት በጣም ዝቅ ይላል። ሁለተኛ ነገር ደግሞ እንደዛ የምናወዳደርለትን ወንድም ሊሆን ይችላል፣ እህት ልትሆን ትችላለች። ለእነሱ ራሱ ጤናማ ያልሆነ አመለካከት እንዲኖራቸው ነው የምናደርገው። ምክንያቱም እነሱ አንሰው እነዛ ከፍ አሉ። ስለዚህ እኔ በቃ የሚለው ነገር ልጆች ፊት መሀል ራሱ ቅራኔ ሊያመጣ ይችላል። ከኛ ከወላጆች ጋርም ራሱ እኔ አልወደድም፣ እኔ አልፈለግም፣ እኔ በቂ አይደለሁም የሚለው ነገር ልጆቻችን ውስጣቸውን እየጎዳብን መሻሻል የሚችሉ ልጆች ተስፋ እንዲቆርጡ ሊያደርግብን ይችላል። ስለዚህ ልጆቻችንን ከማንም ጋር አናወዳድራቸው። እንዳሉ ይዘን እንዲበረቱ እንርዳቸው።